በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳት ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው የታላቁ የዐቢይ ጾም ሰባተኛው ሳምንት ኒቆዲሞስ ተብሎ ተሰይሟልና ስለምን ኒቆዲሞስ ተብሎ ተሰየመ፣ በዚህ ሳምንት ምን እንድንማር ተፈልጎ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ቅድስት ቤተ ክርስቲያናችን ታላቁን የዐቢይ ጾም በ8 ሳምንታት ከፍላ ለ8ቱም ሳምንታት ደግሞ በሊቁ በቅዱስ ያሬድ አማካኝነት ስያሜ ሰጣ። በዛ ስያሜ ደግሞ እኛ ልጆቿን ታስተምረበታለች ማለት ነው። በዚህም መሰረት ታዲያ ሰባተኛው የዐቢይ ጾም ሳምንት በሊቁ በቅዱስ ያሬድ አማካኝነት ኒቆዲሞስ ተብሎ ተሰይሟል ማለት ነው። ታዲያ ወደ ዛሬ ትምህርታችን ከመግባታችን አስቀድሞ ለዚህ ስያሜ መነሻ የሆነውን የመጽሐፍ ቅዱስን ቃል ልናውቅ ያስፈልጋልና ቃሉን አንብበን እንጀምራለን ማለት ነው። የዮሐንስ ወንጌል ምዕራፍ 3 ቁጥር 1 ጀምሮ ያለው ኃይለ ቃል እንዲህ ይላል። ከፈሪሳውያንም ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነህ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው ይላል ቃሉ። አስተውል እግዚአብሔር ቤተሰቦች። እንግዲህ ይህ የዐቢይ ጾም ሰባተኛው ሳምንት ኒቆዲሞስ ተብሎ ተሰይሟል ብለናል። ኒቆዲሞስ ማን ነው የሚለውን እንመጣበታለን። እዚህ የመጽሐፍ ቅዱስ ቃል ላይ ግን የዮሐንስ ወንጌል ምዕራፍ 3 ቁጥር 1 ላይ ከፈሪሳውያን ወገን የሆነ የአይሁድ አለቃ የሆነ ኒቆዲሞስ የሚባል ሰው ነበረ ይላል። ቅድስት ቤተ ክርስቲያናችን በዚህ በቅዱስ ኒቆዲሞስ ስም ይህንን ሰባተኛውን ሳምንት ስትሰይም ኒቆዲሞስ የተማረውን ትምህርት እንድናውቅ ነው። ከኒቆዲሞስ ሕይወትም ደግሞ የምንማረው ነገር ስላለ ነው። ኒቆዲሞስ የተማረው ምንድን ነው? የመጀመሪያው ስንል ሚስጥረ ጥምቀትን ነው። ኒቆዲሞስ ለሚስጥረ ጥምቀት መገለጥ ምክንያት የሆነ ታላቅና ቅዱስ ሰው ነው። ሰው ዳግም ካልተወለደ በቀር እግዚአብሔር መንግሥት ላይ አይችልም ብሎ ጌታችን በሚለው ጊዜ ይህ እንዴት ሊሆን ይችላል አለ ኒቆዲሞስ። ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ሊወለድ ይችላልን? እያለ ጌታችንን ጠየቀው። ጌታችን ደግሞ በሚገባ ስለ ሚስጥረ ጥምቀት አብራርቶ እስኪገባው ድረስ አስረድቶታል ማለት ነው። ልናውቅ የሚያስፈልገው ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ 2 ልደታት አሉት። አዎ 1 አይደለም፣ አዎ 3 አይደለም፣ 4 አይደለም፣ 2 ልደታት ብቻ አሉት። ጌታችን መድኃኒታችን ኢየሱስ ክርስቶስ 2 ልደታት እንዳሉት ደግሞ በሥላሴ አርአያና አምሳል የተፈጠረ የሰው ልጅም 2 ልደታት አሉት። 2 ልደታት አሉት ስንል አዎ ቅድመ ዓለም ከአብ ያለ እናት ተወለደ። ይህ ውልደቱ የመጀመሪያው ነው።
ሁለተኛው ውልደቱ ደግሞ የትኛው ነው ስንል ድህረ ዓለም ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም ያለ አባት ተወለደ። እነዚህ ደግሞ ሁለት ልደታት የጌታችን ናቸው። ጌታችን ሁለት ልደታት አሉት። የሰው ልጆች ታዲያ ሁለት ልደታት አሉን ስንል ምን ማለታችን ነው ስንል እዚሁ የዮሐንስ ወንጌል ምዕራፍ 3 ቁጥር 6 ላይ እንዲህ ይላል፣ ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው ይላል። ይህንን ቃል ልብ ብላችሁ አስተውሉ። ከሥጋ የተወለደ ሥጋ፣ ከመንፈስ የተወለደ መንፈስ። ከሥጋ የተወለደ ሲል ከእናትና አባታችን የምንወለደው ውልደት የመጀመሪያው ልደታችን ነው ማለት ነው። ከሥጋ እናትና አባታችን በሥጋ እንወለዳለን። የሥጋ እናትና አባቶቻችን እንደዚሁ ሀብት ንብረታቸውን ያወርሱናል፣ እንወርሳለን። ነገር ግን የሥጋ እናትና አባታችንም የሥጋ እናትና አባታችን ያወረሱንም ሀብት ንብረትም እኛም ጭምር አላፊ ጠፊ ነን ማለት ነው በሥጋችን። አስተውሉ። ስለዚህ የመጀመሪያው ልደታችን ከሥጋ እናትና አባታችን የምንወለደው ልደታችን ነው ማለት ነው፣ ውልደታችን ነው። ሁለተኛው ውልደታችንም ደግሞ ልደታችን ደግሞ የትኛው ነው ስንል ከመንፈስ የምንወለደው ነው። ከመንፈስ የተወለደ መንፈስ ነው እንደተባለ ከመንፈስ የምንወለደው ነው። ከመንፈስ እንዴት ነው የምንወለደው ስንል ደግሞ ከውሃና ከመንፈስ የሰው ልጅ ካልተወለደ በቀር የእግዚአብሔር መንግሥት ላይ አይችልም ይላል። አዎ ወንድ ልጅ በ40 ቀኑ ሴት ልጅ በ80 ቀኗ ወደ ቅድስት ቤተ ክርስቲያን መጥተው ከባሕረ ዮርዳኖስ ከአብራ ከመንፈስ ቅዱስ ተወልደው የሥላሴን ልጅነት አግኝተው በቅባ ሜሮን ከብረው በቅዱስ ሥጋው በክቡር ደሙ ታትመው የሥላሴን ልጅነት የሚያገኙበት ከመንፈስ ቅዱስ ዳግም የሚወለዱበት ይህ ውልደታችን ሁለተኛው ውልደታችን ነው ማለት ነው። ይህ ታዲያ ጊዜያዊ አይደለም፣ አላፊ ጠፊ አይደለም። እንደ መጀመሪያ ውልደታችን ከሥጋ የምንወለደው ውልደታችን አላፊ ጠፊ ነው። ከመንፈስ የምንወለደው ውልደታችን ግን ከአብራ ከመንፈስ ቅዱስ ከባሕረ ዮርዳኖስ የምንወለድበት የሥላሴን ልጅነት የምናገኝበት ውልደታችን ግን የዘላለም ነው። ይህ የዘላለም የሆነ ውልደታችን ደግሞ መንግሥተ ሰማያት የሚያስገባን ነው። ይህንን ካላደረግን የእግዚአብሔርን መንግሥት ልንወርስ ልንገባ አንችልም። ለዚህ ነው የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ብሎ ጌታችን ለኒቆዲሞስ የነገረው ማለት ነው። አስተውሉ። ስለዚህ ወንዶች በ40 ቀን ሴቶች በ80 ቀን ወደ ቅድስት ቤተ ክርስቲያን መተን ክርስትና የምንነሳው ከአብራ ከመንፈስ ቅዱስ ከባሕረ ዮርዳኖስ የምንወለደው የሥላሴን ልጅነት ለማግኘት ነው። ለምንድን ነው ወንድ ልጅ በ40 ሴት ልጅ በ80 የሆነው ስንል ደግሞ አዳምና ሔዋን ወደ ገነት በገቡበት ዕለት ነው። እግዚአብሔር አምላካችን ኤልዳ በተባለ ምድር ላይ አዳምና ሔዋንን ፈጠራቸው። ከፈጠራቸውም በኋላ ደግሞ አዳምን በ40 ቀኑ ወደ ገነት አስገባው፣ ሔዋንንም ደግሞ በ80 ቀኗ ወደ ገነት አስገባት ማለት ነው። በዚህም ምሳሌ እኛም ደግሞ በ40 ቀናችን ወንዶች፣ ሴቶች ደግሞ በ80 ቀናችን የሥላሴ ልጅነት እናገኛለን። ከውሃና ከመንፈስ ዳግም ተወልደን ማለት ነው። ይህንን ታላቁን ምስጢረ ጥምቀትን ጌታችን ለኒቆዲሞስ በሚገባ አስተምሮታል ማለት ነው፣ ነግሮታል ማለት ነው። ኒቆዲሞስ ለምስጢረ ጥምቀት መገለጥ ምክንያት የሆነ ታላቅና ቅዱስ ሰው ነው። ለዚህ ነው ቅድስት ቤተ ክርስቲያናችን ጌታችን ለኒቆዲሞስ ምስጢረ ጥምቀትን እንደገለጠለት ኒቆዲሞስም ደግሞ ማን እንደሆነ እንድናውቅ 7ኛውን የዐቢይ ጾም ሳምንት በስሙ ኒቆዲሞስ ብላ የሰየመችልን ለዚህ ነው ወገኖቼ፣ አስተውሉ። ስለዚህ ይህንን ከተመለከትን ደግሞ ኒቆዲሞስ ማን ነው የሚለውን ልናውቅ ያስፈልጋል። የስሙ ትርጓሜስ ምን ማለት ነው የሚለውን ደግሞ ልናውቅ ያስፈልጋል ወገኖቼ። ኒቆዲሞስ ቃሉ የግሪክ ሲሆን ድል ማድረግን ወይም ደግሞ አሸናፊነትን የሚያመላክት ቃል ነው ኒቆዲሞስ። ይህ ኒቆዲሞስ ታዲያ ማን ነው ስንል ኒቆዲሞስ ፈሪሳዊ ነው። የዮሐንስ ወንጌል ምዕራፍ 3 ቁጥር 1 ላይ እንደምንመለከተው ኒቆዲሞስ የአይሁድ አለቃ ነው። ኒቆዲሞስ መምህረ እስራኤል ነው። ኒቆዲሞስ ምሁረ ኦሪት ነው። የዮሐንስ ወንጌል ምዕራፍ 7 ቁጥር 51 ላይ እንደምናገኘው አስተውል እግዚአብሔር የተሰወ። ስለዚህ ኒቆዲሞስ ማን ነው ስንል ፈሪሳዊ ነው፣ የአይሁድ አለቃ ነው፣ መምህረ እስራኤል ነው፣ ምሁረ ኦሪት ነው። ታዲያ ይህ ኒቆዲሞስ ደግሞ ምን አደረገ የሚለውን ደግሞ ልናውቅ ያስፈልጋል። አስተውሉ። ኒቆዲሞስ ምን አደረገ ስንል ለምስጢረ ጥምቀት መገለጥ ምክንያቱ ነው። የመጀመሪያው ማለት ነው የዮሐንስ ወንጌል ምዕራፍ 3 ቁጥር 1 እስከ 1 ስንመለከት እንደምናገኘው አስተውሉ። የአይሁድ የፋሲካ በዓል እየቀረበ ሲመጣ ክርስቶስ ቀኑ እንደደረሰ ለሐዋርያቱ ተናግሮ ወደ ኢየሩሳሌም መጣ።
እንደ ሰውነቱ ሰለቸኝ ደከመኝ ሳይል ሕዝቡን ቀንና ሌሊት በትምህርትና በተአምራት ያገለግል ነበረ። በዚህ ሰዓት ነው ታዲያ ኒቆዲሞስ በሌሊት ገስግሶ ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ የመጣው ማለት ነው። በፊቱም ቀርቦ ታዲያ መምህር ሆይ ብሎ የእርሱን አላዋቂነት የክርስቶስን ደግሞ የተሰወረ አዋቂነት መሰከረ። ጌታችንም አመጣጡ ከልብ መሆኑን አውቆ ምስጢረ ጥምቀትን ለኒቆዲሞስ ገለጠለት። ምስጢሩ ግን የኦሪት ምሁር ለነበረው ለኒቆዲሞስ ለጆሮ የከበደ ለመቀበል የሚቸግር ሆነበት። ምክንያቱም የሰው ልጅ ዳግም ካልተወለደ በቀር የእግዚአብሔር መንግሥት ሊገባ አይችልም ሲባል እንዴ ይህ እንዴት ሊሆን ይችላል? አንድ ሰው ከተወለደ ካደገ ካረጀ በኋላ ዳግም ደግሞ ወደ እናቱ ማኅፀን ገብቶ ሊወለድ ይችላልን? ይህ እንዴት ሊሆን ይችላል ብሎ ያልጠበቀው ነገር ስለሆነ ግር አለው፣ ቸገረው፣ ከበደው። ነገር ግን የከበደውን የሚያቀል የጠበበውን የሚያሰፋ አምላክ ምስጢሩ ለኒቆዲሞስ እንደከበደው ስለተረዳ ቀለል አደረገለትና በሚገባው ቋንቋ በደንብ በግልጽ አስተማረው። ዳግም ውልደት ከእናት ማኅፀን ሳይሆን ከውሃና ከመንፈስ ቅዱስ እንደሆነ አብራርቶ አስረዳው ማለት ነው። አስተውል እግዚአብሔር ቤተሰቦች፣ ይህንን አስረዳው። ስለዚህ ኒቆዲሞስ ምን አደረገ ስንል ለምስጢረ ጥምቀት መገለጥ ምክንያት ሆነ። ሁለተኛው ኒቆዲሞስ ምን አደረገ ስንል አዋቂ ነን የሚሉትን ሰዎች አሳፈራቸው። ዮሐንስ ወንጌል ምዕራፍ 7 ቁጥር 51 ላይ እንደምትመለከቱት ይህ እንደምንድን ነው ስንል ታዲያ ወቅቱ የአይሁድ የፋሲካ በዓል የቀረበበት፣ ጸሐፎችና የካህናት አለቆች ደግሞ ጌታን ለመያዝ እንደ ሙሴ ሕግ ሊያስፈርዱበት የቋመጡበት ጊዜ ነበረ። አዎ እንደ ሙሴ ሕግ መሠረት ጌታችን ላይ ሊያስፈርዱበት ማለት ነው። እነሱ ይህንን የቋመጡበት ወቅት ነበረ። የሙሴ ፈጣሪ መሆኑን ማን በነገራቸው? ወገኖቼ የካህናት አለቆች ተሰብስበው ክርስቶስን ለመያዝ በሚማከሩበት ጊዜ ታዲያ ከሙሴ መጽሐፍ ሕግ ጠቅሶ ሊቃውንተ ኦሪትን አፋቸውን ያስያዛቸው ይህ ቅዱስ ኒቆዲሞስ ነበረ። ወገኖቼ አስተውል እግዚአብሔር ሰዎች፣ እነዛ ሊቃውንተ ኦሪት ተሰብስበው የሙሴን ሕግ እየጠቀሱ ጌታችን ላይ በሐሰት ሊያስፈርዱበት ሰኞ ተሰበሰቡ፣ ማክሰኞ ተሰበሰቡ። ግን ስብሰባቸው ፍሬ ሊያፈራ አልቻለም። በስብሰባቸው መሃልም ደግሞ ኒቆዲሞስ በመካከላቸው ነበርና በመካከላችን ተገኝቶ ከሙሴ ሕግ መጽሐፍ እየጠቀሰ ሊቃውንቱን አፋቸውን ያስያዛቸው እርሱ ነበረ። ወገኖቼ አስተውሉ። ነገር ግን ረቡዕ ተሰብስበው ጌታችን መያዝ እንዳለበት፣ ጌታችን መገደል እንዳለበት የአስቆሮቱ ይሁዳን ደግሞ በመካከላቸው ተገኝቶ አሳልፎ ሊሰጠው 30 ዲናር እንዲመዝኑለት የተስማማበት መከራቸውን የፈጸሙበት ዕለት ነው። ዕለተ ረቡዕ ማለት ነው። ያንን ደግሞ ቀኑ ሲደርስ በሕማማት ረቡዕ ዕለት በደንብ በስፋት እንማራለን። አዎ ኒቆዲሞስ ግን አዋቂ ነን የሚሉትን እነዚያን አሳፍሯቸዋል፣ ከሙሴ ሕግ መጽሐፍ ጠቅሶ ማለት ነው። በዚህም የተነሳ ሳይስማሙ ወደ የቤታቸው እንዲበታተኑ ምክንያት የሆነ ታላቅ ሰው ነው ኒቆዲሞስ። የዮሐንስ ወንጌል ምዕራፍ 7 ቁጥር 51 ተመልከቱ። ሌላው ኒቆዲሞስ ምን አደረገ ስንል ጌታን ለመገነዝ የበቃ ታላቅ ሰው ነው ኒቆዲሞስ። የዮሐንስ ወንጌል ምዕራፍ 19 ቁጥር 38 ተመልከቱ። አዎ ኒቆዲሞስ ጌታችን በቀራንዮ አደባባይ ራሱን ለዓለም ቤዛ አድርጎ ሲሰጥ እስከ ሞት ካንተ አንለይም ያሉ ደቀ መዛሙርቱ እንኳን ሲበታተኑ ከዮሐንስ በቀር ማለት ነው በ9 ሰዓት ላይ ቀራንዮ የነበረው ኒቆዲሞስ ነበረ። አዎ ሁሉም ደቀ መዛሙርት በመከራ ጊዜ አንለይህም ብለውት ነበረ። ከዮሐንስ በቀር ግን ሁሉም ደቀ መዛሙርት ተበትነዋል። በዚያ ሰዓት፣ በዚያ በጭንቁ፣ በዚያ በመከራው ሰዓት በ9 ሰዓት ላይ ቀራንዮ ላይ የነበረው ይህ ኒቆዲሞስ ነው። ከአርማትያሱ ዮሴፍ ጋር ሆኖ የክርስቶስን ሥጋ ከአለቆቹ ለምኖ የገነዘ የክርስቶስን ክቡር ሥጋ በአዲስ መቃብር ያኖረ ይህ ኒቆዲሞስ ነው። ወገኖች አስተውሉ እግዚአብሔር ሰዎች። ስለዚህ ኒቆዲሞስ ምን አደረገ ስንል እነዚህን ነገሮች አድርጓል። ታዲያ ይህ ኒቆዲሞስ ስለምንድን ነው ወደ ጌታችን ሌሊት እየመጣ ይማር የነበረው? ምክንያቱም ቃሉን ቅድም ስናነበው አዎ ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የተባለ አንድ ሰው ነበርና እርሱም በሌሊት ወደ ኢየሱስ መጥቶ ይማር እንደነበረ ይነግረናል ማለት ነው። ስለዚህ ለምንድን ነው ኒቆዲሞስ በቀን እየመጣ ያልተማረው? ለምንድን ነው በሌሊት መምጣትን የፈለገው ስንል የመጀመሪያው
አይሁድ ማንኛውም ከኛ ወገን የሆነ የክርስቶስ ደቀ መዝሙር ከሆነ ሀብት ንብረቱ ይወሰድ፣ በቤተ መቅደስም አይግባ፣ መስዋዕትም አይሰዋ ብለው ሕግ ነበራቸውና አይሁድን ፈርቶ ሀብት ንብረቱንም ወዶ እንዳይታወቅበት ሲል በሌሊት መጥቶ ከጌታችን እግር ስር ቁጭ ብሎ ይማር ነበረ ማለት ነው። በሌላ በኩል ደግሞ የቀን ልብ ባካና ነው። አይን ብዙ ያያል፣ ሐሳብ ይበታተናል። በተሰበረ ልብ ለመማር በተጨማሪም ደግሞ ሊቅ ነኝ እያለ እስከ ዛሬ ድረስ ትምህርት አልጨረሰምን እንዳይሉት፣ አዎ በሌሊት ይመጣ ነበረ። ምክንያቱም ኒቆዲሞስ ማን ነው ስንል ኒቆዲሞስ መምህረ እስራኤል ነው ብለናል። የእስራኤል መምህር ነው። ኒቆዲሞስ ምሁረ ኦሪት ነው። ኦሪትን በሚገባ ጠንቅቆ የተማረ ምሁር ነው። ታዲያ ኦሪትን ተምሮ የተማረ ምሁር እንዲሁም ደግሞ እስራኤልን የሚያስተምር መምህረ እስራኤል የሆነ ሰው እንዴት ሊማር ይችላል? ሊቅ ነኝ እያለ እስከዛሬ ትምህርቱን አልጨረሰምን እንዳይሉት፣ አዎ ኒቆዲሞስ በሌሊት ወደ ጌታችን እየመጣ ይማር ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስም ታዲያ እንኳን ለመማር የመጣውን ራሱ እየሄደ ያስተምር ነበርና ኒቆዲሞስ ምንም በሌሊት ቢመጣም እንኳን ማወቅ ፈልጎ ነውና ስለ ዳግም መወለድ፣ ስለ ጥምቀት ወይም ደግሞ ስለ ምስጢረ ጥምቀት በእግዚአብሔር ልጅ ስለማመንና ስለ ጽድቅ ሥራ ሁሉ በዝርዝር አስረድቶታል፣ በሚገባ አስተምሮታል ማለት ነው ለኒቆዲሞስ። ይህም ብቻ አይደለም። ኒቆዲሞስ በሌሊት መምጣትን ስለምን መረጠ? ለምን ፈለገ ስንል ኒቆዲሞስ መምህር ስለነበረ ስማር ሰዎች ቢያዩኝ ውዳሴ ከንቱ ይቀርብኛል ወይም ደግሞ መምህር መባል ይቀርብኛል ብሎ ነው። አዎ እኛ ዛሬ የዘላለም ሕይወት የሚሰጠንን ቅዱስ ቃል በትሕትና መማር ሲገባን ለምድራዊ ክብር ብለን በቀን ጊዜያችን መማር ያልቻልን ስንቶቻችን ነን? አዎ ስማር ቢያዩኝ እኔ መምህር ነኝ፣ ስለዚህ ስማር ቢያዩኝ መምህር መባል ይቀርብኛል ብለን ቁጭ ብለን መማርን የተውን ስንቶቻችን ነን? ዓለማዊ ስልጣናችን በልጦብን፣ ዓለማዊ ሀብት ንብረታችን በልጦብን፣ ትዳራችን በልጦብን ቁጭ ብለን መማር ያቃተን ያልቻለን ስንቶቻችንን? በትሕትና መማር ሲገባን አዎ ሀብት ንብረታችን ያስታበየን ስንቶቻችንን? ቆም ብለን እናስብ ያስፈልጋል። ኒቆዲሞስ መምህር መባል ይቀርብኛል ብሎ በማታ እየመጣ ይማር ነበረ። አዎ ወገኖቼ ቆም ብለን እናስብ ያስፈልጋል። ዮሐንስ ወንጌል ላይ ማንም ሊሰራ የማይችልባት ሌሊት ትመጣለችና ይላል። ሁላችንም መስራት የማንችልባት ሌሊት ከመምጣቱ አስቀድሞ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ እርሱ ወደ መሰረታት ቅድስት ቤተ ክርስቲያን ሄደን ቁጭ ብለን እግዚአብሔርን ቃል እንማር ያስፈልጋል። ኒቆዲሞስ የአይሁድ መምህር ስለነበረ እንዳያዩት ፈርቶ ሌሊት እየመጣ ይማር ነበረ ብለናል። እኛስ ታዲያ ዛሬ ልባችን የተረዳውን እውነት በግልጥ እንዳንፈጽም በፍራቻ በይሉንታ የምንሰውር ስንቶቻችንን? አዎ ማኅተብ በአንገት ላይ አስሮ መሄድ ምን ማለት እንደሆነ ምን እያደረግን እንደሆነ አውቀን አድርገ ነው። ነገር ግን በፍራቻና በይሉንታ ምክንያት ማኅተባችንን የምንደብቅ ነጠላችንን አድርገን ከተማ ውስጥ መሄድ ተሸማቀን ነጠላችንን በፌስታል ውስጥ አድርገን ወደ ቅድስት ቤተክርስቲያን የምንሄድ ስንቶቻችንን ወገኖቼ? አዎ እንዳያዩት ፈርቶ በሌሊት እየመጣ ይማር ነበር። ዛሬም እኛ ሌሎች አሕዛብ እንዳያዩን ብለን መስቀላችንን የምንሰውር፣ በይሉንታ የምንታሰር፣ በፍራቻ የምንታሰር፣ ፈርተን የምናደርግ ሰዎች ስንቶቻችንን? ቆም ልናስተውል ያስፈልጋል ወገኖቼ፣ አስተውሉ። ሌላው ኒቆዲሞስ ስለምንድን ነው በሌሊት መምጣትን የመረጠው ስንል ሌሊት ጨለማ ነው፣ ብርሃን የለም። ይህም ደግሞ የኃጢአት ምሳሌ ነው ወገኖቼ። ኒቆዲሞስ በሌሊት መምጣቱ በኃጢአት እንዳለ ንስሐ እንደሚፈልግ ያስረዳናል። ዛሬ ስንቶቻችንን ቅዱስ ቃሉን ስንሰማ ኃጢአታችን ትዝ የሚለን በንስሐ ውስጥ ሆነን የምንሰማው ስንቶቻችንን? ኃጢአታችን በደላችንን እግዚአብሔር አምላክ ይቅር እንዲለን የምንማጽን ስንቶቻችንን ወገኖቼ? አዎ ያለ ንስሐ የምንሰማው ቃል በሕይወታችን ፍሬ የማፍራት ዕድሉ ጠባብ ነው። ምክንያቱም በንስሐ ከልባችን ያልጸዱ ክፉ ምኞቶች እንደ እሾህ ሆነው ያንቁታልና ማለት ነው። ይህንን ልናስብ ያስፈልጋል። ሌላው ስለምን በሌሊት መምጣትን መረጠ ስልል ሌሊት የቆየው ኪዳን ወይም ደግሞ የብሉይ ኪዳን ምሳሌ ነው። ኒቆዲሞስም እኔ ምሁረ ኦሪት እንጂ ምሁረ ወንጌል አይደለሁም፣ ወንጌልን ከአንተ ዘንድ እማር ዘንድ ያስፈልገኛል ሲል በሌሊት ይመጣ ነበረ። ብሉያት ከአዲሳት ጋር ተዋህደው ሲተረጎሙ ሰሙና ወርቁ ተጣምሮ የሕይወት ትምህርት ያስገኛል። አንዳንዶች ግን ዛሬ ብሉያት ጭራሽ አያስፈልጉም ሲሉ ይደመጣሉ። ነገር ግን እንደ ኒቆዲሞስ ሁለቱን ኪዳናት አዋህዶ መጓዝ ትክክለኛ መንገድ ነው ወገኖቼ። ለዚህ ነው ጌታችን ሲያስተምር እውነት እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የወጣ ወይም ደግሞ አንዲት ነጥብ ከቶ አታልፍም ብሎ የተናገረው የማቴዎስ ወንጌል ምዕራፍ 5 ላይ ማለት ነው።
ስለዚህ ኒቆዲሞስ ምንም እንኳን የቀኑ ክፍለ ጊዜ ባይመቸውም በሌሊቱ ሰዓት ለመማር ችሏል። እኛም ከሱ ተምረን ከልብ ካለቀሱ እንባ አይጠፋምና ምንም ሥራ ይበዛብን ለቅዱስ ቃሉ ጊዜ ልንሰጥ ያስፈልጋል። ለቅዱስ ቃሉ ጊዜ አይጠፋምና ሕይወት ለሚገኝለት ትምህርት ጊዜ ልንሰጥ ያስፈልጋል። ወገኖቼ ይህንን እንድናደርግ ደግሞ እርሱ አምላካችን ይርዳን። ይህንን ከተመለከትን ከኒቆዲሞስ ሕይወት ምንድን ነው የምንማረው የሚለውን ተምረን ትምህርታችን እንጨርሳለን። ከኒቆዲሞስ ሕይወት ምንድን ነው የምንማረው ስንል የመጀመሪያው ትሕትና ነው። ኒቆዲሞስ በትምህርት በሹመት በባለጠግነት የአይሁድ አለቃ ነው። ነገር ግን አለቅነቱ ግን ከጌታ እግር ስር ቁጭ ብሎ ተገኝቶ መማርን አልከለከለውም። ዛሬም እኛ በዓለማዊም ሊሆን ይችላል በመንፈሳዊም በስልጣን ላይ የተቀመጥን ሰዎች ይህ ስልጣናችን የእግዚአብሔርን ቃል ከመማር ሊከለክለን አይገባም። በትሕትና ዝቅ ብለን የጌታችንን ቃል ልንማር ልንሰማ ያስፈልጋል ወገኖቼ። አዎ ትምህርታችን እውቀታችን እችላለሁ አውቃለሁ ብለን ይህ እውቀታችን የእግዚአብሔርን ቃል ከመስማት ሊያግደን አይገባም። ምንም ብናውቅ ሁሉን ብንማር የእግዚአብሔር ቃል ዕለት ዕለት አዲስ ነውና ዕለት ዕለት አዲስ የሆነውን የእግዚአብሔርን ቃል በትሕትና ዝቅ ብለን ልንማር ያስፈልጋል። ሀብት ንብረታችን እንዳያስታብየን ልንጠነቀቅ ያስፈልጋል። ሀብታችን ንብረታችን አስታብዮን ወይም ደግሞ ሀብት አለኝ ንብረት አለኝ ይህን ሁሉ እያስተዳደርኩ እንዴት ዝቅ ብዬ እማራለሁ፣ ይህን ሁሉ ሰራተኛ እያዘዝኩ እንዴት ዝቅ ብዬ ደግሞ እማራለሁ ብለን ሀብታችን ንብረታችን ትምህርታችን ስልጣናችን አስታብዮን የጌታችንን ቃል ቁጭ ብለን ከመማር ሊከለክለን አይገባም። ከኒቆዲሞስ ሕይወት የምንማረው ይህንን ነው። ኒቆዲሞስ አለቃ ነው፣ የአይሁድ አለቃ ነው። ኒቆዲሞስ ባለጸጋ ነው፣ ሀብታም ነው። ኒቆዲሞስ ሹመት አለው ወይም ደግሞ ባለስልጣን ነው። ኒቆዲሞስ ምሁር ነው በትምህርቱ። እነዚህን ሁሉ ሆኖ ግን ይህ ሁሉ ነገር የጌታችንን ትምህርት ቁጭ ብሎ ከጌታችን እግር ስር ከመማር አልከለከለውም። ስለዚህ የመጀመሪያው ይህንን ልንማር ያስፈልጋል። መስማት ብቻ አይደለም ወገኖቼ፣ የሰማነውን ደግሞ በሕይወት ልንኖር ያስፈልጋል። ዛሬ ይህንን የሰማን ሰዎች፣ በስልጣን ላይ ያለን ሰዎች እስከ ዛሬ ስልጣናችን አስታብዮን የእግዚአብሔርን ቃል ሳንሰማ ውለን አድረን ኖረን ሊሆን ይችላል። ነገር ግን የእግዚአብሔርን ቃል ለመስማት ሐሳቡ ካለን ፍላጎቱ ካለን ቅድስት ቤተ ክርስቲያናችን ሄደን ቁጭ ብለን ልንማር ያስፈልጋል ወገኖቼ። አሁን እኮ እግዚአብሔር አምላካችን አሁን ባለንበት ዘመን የእግዚአብሔርን ቃል ባለንበት ቦታ ሁሉ ቁጭ ብለን የእግዚአብሔርን ቃል መስማት እንችላለን። ወደ ቤተ ክርስቲያን መሄድ ባንችል እንኳን ቀን ሥራ ቢበዛብን ማታ ቁጭ ብለን በየሶሻል ሚዲያው የእግዚአብሔር ቃል ነው የሚነገረው፣ ቁጭ ብለን የእግዚአብሔርን ቃል መስማት እንችላለን። ሶሻል ሚዲያውንም ለመልካም ነገር እንጠቀመው። እከሌ ከሌን እንዲያደረገ ከማለት ይልቅ የእግዚአብሔርን ቃል ለመማማር ብቻ እናውለው ወገኖቼ። ስለዚህ ትሕትና ልንማር ያስፈልጋል። ሁለተኛው ከኒቆዲሞስ ሕይወት የምንማረው ምንድን ነው ስንል አለማመሃኘት ነው። አለማመሃኘት ወይም ደግሞ ምክንያት አለመፈለግ። ከመጀመሪያው ሰዎች ከአዳምና ሔዋን ጀምሮ ሰዎች በምክንያተኝነት በአመፅ መንገድ ይጓዛሉ። ይህ ማለት ምን ማለት ነው ስንል ደግሞ አዳም ስለምን ሳትክ ስለምን ዕፀ በለስን በላ ሲባል ሔዋን አስታይ ነው አለ። ሔዋን ስለምንድን ነው ዕፀ በለስን የበላሽው ያስበላሽው ስትባል እባብ አስታይ ነው አለች። ልክ እንደዛው ደግሞ ብዙ ሰዎች ጥፋትን ያጠፋሉ። ብዙ ሰዎች ከእግዚአብሔር ሕግጋት ወጣ ያለ ነገር ያደርጋሉ። ሕግጋቱን አይጠብቁም። ለምን ስንባል ደግሞ ምክንያትን እንደረድራለን። ከኒቆዲሞስ ሕይወት ግን የምንማረው አለማመሃኘትን ነው። ኒቆዲሞስ ወደ ጌታ በመቅረቡ የጸሐፍት ፈሪሳውያን አድማና ግርግር ታላቅ እንቅፋትና ምክንያት መሆን እንደሚችል ያውቃል። ነገር ግን ይህ ምክንያት በእግዚአብሔር ፊት እንደማያዋጣ አውቆ የሚያዋጣውን ነገር አደረገ። ዛሬም እኛ ወደ ቅድስት ቤተ ክርስቲያን ለምንድን ነው የማትመጣው ሲባል እኔ ይህንን ስለማድረግ እኔ ስልጣኔ እኔ ትምህርቴ እኔ እንትን አለብኝ እያለን ምክንያት ከምንደረድር ይልቅ የሚያዋጣንን አውቀን ቁጭ ብለን ልንማር ወደ ቤተክርስቲያን ልንመጣ ያስፈልጋል። ንስሐ ለምን አትገባም ስንባል ምክንያት ከምንደረድር፣ ለምንድን ነው ማትቆርበው ስንባል እኔ ዕድሜ ገና ነው እያለን ምክንያት ከምንደረድር ቅዱስ ቁርባንን ልንቀበል የሚያዋጣንን ነገር ልናደርግ ያስፈልጋል ወገኖቼ። ምክንያት መደርደር ለማንም አያዋጣም፣ ለአዳምና ሔዋንም አልበጀም። ምክንያት መደርደር ወይም ደግሞ ምክንያት ማቅረብ የሚያድን ቢሆን ኖሮ አዳም ሔዋን ነች ያሳተችኝ ብሎ አዳም በተረፈ ነበረ። ምክንያት የሚያድን ቢሆን ኖሮ ሔዋን ዕፀ በለስን እንድበላ ያደረገችኝ እባብ ናት ብላ እባብ ላይ ተፈርዶ አዳምና ሔዋን ነፃ በወጡ ነበረ። ነገር ግን ይህ ምክንያታቸው ሊያድናቸው አልቻለም። ስለዚህ ምክንያት መደርደር እንደማያድን አውቀን ዛሬውኑ ልንወስን ያስፈልጋል ወገኖቼ። ላለማመሃኘት ማለት ነው። ምክንያት ላለመደርደር፣ የእግዚአብሔርን ሕግጋት ለመጠበቅ
ወስነን ልንጠብቅ ያስፈልጋል እንጂ እኔ እኮ ይህንን ያላደረግኩት ይሄ ስለሆነ ነው እያልን ምክንያት መደርደር የለብንም ማለት ነው። ሌላው ከኒቆዲሞስ ሕይወት ምንድን ነው የምንማረው ስንል ጥበብ ነው። በክርስትና ጉዞ ውስጥ ወገኖቼ ጥበብ የመጀመሪያ ቦታ ትይዛለች። ኒቆዲሞስ ጉዞውን ያደረገው በጥበብ ነው። ሌሊት መምጣት የፈለገው በጥበብ ጉዞውን ማድረግ ስለፈለገ ነው። ምክንያቱም ካልን ደግሞ ስለምንድን ነው ስንል የመጀመሪያው ራሱ መምህር ሆኖ ትምህርት አስፈለገው ብለው ሌሎች እንዳይሰናከሉበት ለማድረግ ነው። እንዳይሰናከሉበት ለማድረግ ነው። ወገኖቼ ሰው ማሰናከል ከባድ ፍርድ እንደሚያስፈርድ ታውቃላችሁ። መጽሐፍ ቅዱስ ላይ ምን የሚል ቃል አለ መሰላችሁ? ሰው ማሰናከል ለሰው መሰናከል ከምንሆን የወፍጮ ድንጋይ በአንገታችን ታስሮ ወደ ጥልቁ ብንወረወር እንደሚቀል የመጽሐፍ ቅዱሳችን ቃል ይናገራል ማለት ነው። ይህ ምን አይነት ከባድ ፍርድ እንደሆነ ያስተምረናል ማለት ነው። የወፍጮ ድንጋይ በአንገታችን ታስሮ ወደ ጥልቁ ከመወርወር በላይ የሆነ ቅጣት እንደሚያስቀጣ ለሰው መሰናክል መሆን ማለት ነው። ይህንን ስለተረዳ ነው ኒቆዲሞስ መምህር ሆኖ ሌላ ትምህርት አስፈልገው ብለው ሌሎች እንዳይሰናክሉበት እርሱ ጉዞውን በጥበብ አደረገ፣ ሌሊት አደረገ፣ ለማንም መሰናክል ላለመሆን ማለት ነው። ዛሬም ብዙዎች መምህራን አሉ፣ ብዙ አባቶች አሉን። ለሰዎች መሰናክል ላለመሆን ልንጠነቅ ያስፈልጋል። ለሰዎች ወደ ቤተ ክርስቲያን መግባት ምክንያት ልንሆን ያስፈልጋል እንጂ ሰዎች ከቤተ ክርስቲያን እንዲወጡ መሰናክል ልንሆን አይገባም። ያንን ካደረግን ፍርዳችን ከባድ ነው ወገኖቼ። ለምሳሌ አንድ መምህር በየአውደ ምሕረቱ ሲያስተምር የታየ መምህር ዞር ብሎ ጭፈራ ቤት የሚገኝ ከሆነ አውደ ምሕረት ላይ ሲያስተምር ያዩት ምእመናን ደግሞ በዚያ ጭፈራ ቤት ሲመለከቱት መምህሩ ይህንን ካደረገ እኔ ባደርግ ምን ይገርማል ታዲያ? እሱ እዛ ያስተማረ እዚህ ይህንን ካደረገ እኔ ባደርገውማ ምንም ችግር የለውም ብለው የሚሰናከሉበት ከሆነ ጌታችን ያንን የወደቀውን ሰው ለምን ወደክ ብቻ ሳይሆን በማን ጭምር እንደወደቀ ይጠይቃል። በማን ተሰናከልክ የሚለውንም ጭምር ይጠይቃል። ያንኛ ከሆንን ያሰናከል ነው የወፍጮ ድንጋይ አንገታችን ታስሮ ወደ ጥልቁ ብንወረወር ይቀላል ወገኖቼ። ወደ ጥልቁ ብንጣል ይቀለናል ወገኖቼ። ፍርዱ ከባድ ነው። ወደ እህቶቻችንም ስንመጣ አንዳንድ እህቶቻችን አጭር ቀሚስ ያደርጉና ብዙ ወንዶችን ያሰናክላሉ። እህቴ ለምንድን ነው ይህንን የምታደርጊው ስትባል ራሱ አይቶ ከተሰናከለ እኔ ምን አገባኝ ይላሉ። ጌታ ግን ይህንን አይደለም የሚጠይቀው። ያ ሰው ሲወድቅ፣ ያ ሰው ሲሰናከል፣ ያ ሰው ትዳሩን ሲፈታ፣ ያ ሰው ሕይወቱን ሲበጠብጥ፣ ያ ሰው በዛች ሴት ምክንያት ሕይወቱ ሲበጠበጥ ወይም ደግሞ ተሰናክሎ ሲወድቅ ለምን ወደክ ብቻ ሳይሆን በማን ወደክ ብሎ ይጠይቃል። ያን ጊዜ ለዛ ሰው መውደቅ እኛ ምክንያት ከሆንን መሰናከል ከሆንበት ጌታችን ይፈርድብናል። ለዚያውም ከባድ ፍርድ ማለት ነው። ያ ፍርድ እኛ ላይ ከሚፈረድብን የወፍጮ ድንጋይ በአንገታችን ታስሮ ወደ ጥልቁ ብንጣል ብንወረወር ይቀላል ወገኖቼ። ስለዚህ ቆም ብለን ልናስብ ያስፈልጋል። በማንኛውም የሥራ ሁኔታ ላይ ብንሰማራ ለሰዎች መሰናክል ላለመሆን ልንጠነቅ ያስፈልጋል። እኔም ምጠፋ ከሆነ ራሴን ወክዬ ራሴ ልጠፋ ያስፈልጋል እንጂ እኔ ስለጠፋው ሌሎችም እንዲጠፉ ላድርግ አይገባም። ለሰዎች መሰናክል ልሆን አይገባም ወገኖቼ። ይህንን ልናደርግ አይገባም። ለምሳሌ አንድ ካህን በጾሙ ሰዎች በሚሰበሰቡበት ቦታ ላይ እየሄደ የሚበላ የሚጠጣ ከሆነ ሰዎች ሲጾሙ እሱ የሚበላ ከሆነ ብዙ ሰዎች ይሰናከላሉ። እንዴ ካህኑ እዚህ ቦታ ላይ በዚህ ሰዓት ከተቀመጠ ከበላ እኔ ለምን እጾማለሁ ብለው እነርሱም ከመጾም ወደ አለመጾም ይሄዳሉ። ያን ጊዜ ለነዛ ሰዎች መጥፋት መሰናክል የሆነው ያ ካህን ነውና እርሱ ይጠየቅበታል ማለት ነው። ስለዚህ በተቻለን አቅም በተሰማራንበት ሙያ ሁሉ ለምሳሌ ነው እንዲገባችሁ ይህንን ያነሳሁት እንጂ በየትኛውም አጋጣሚ ለሰዎች መሰናክል ላለመሆን ልንጠነቅ ያስፈልጋል ወገኖች። ፍርዱ በጣም ከባድ ነው። ይህንን ነው ከኒቆዲሞስ ሕይወትም የምንማረው። መምህር ሆኖ ሳለ ሌላ ትምህርት አስፈልገው ብለው ሌሎቹ እንዳይሰናከሉበት ነው። ሌላው ደግሞ ከኒቆዲሞስ ምንድን ነው የምንማረው ስንል መንፈሳዊ ፍሬ ለማፍራት በመዓልትም በሌሊትም ወደ እግዚአብሔር መቅረብ እንዳለብን ለማጠይቅ ነው። ኒቆዲሞስ ጉዞን በጥበብ ያደረገው ማለት ነው። መንፈሳዊ ፍሬ ለማፍራት ሌሊትም ቀንም ወደ እግዚአብሔር መቅረብ እንዳለብን ያጠይቃል ማለት ነው ኒቆዲሞስ። ስለዚህ ቀን በቅዳሴው ካልቻልን በኪዳኑ ሌሊት ደግሞ በሰዓታቱ እንደዚሁም በመሐሌቱ እየተገኘን ሌሊትም ቀንም ወይም ደግሞ በመዓልትም በሌሊትም ወደ እግዚአብሔር መቅረብ እንዳለብን ሲያጠይቅ ነው። ሌላው ደግሞ ከኒቆዲሞስ የምንማረው ነገር የተነገረውን
አምኖ መቀበሉን ነው። ጸሐፍት ፈሪሳውያን ብዙ ምክንያት እየደረደሩ የጌታን አምላክነት አምነው መቀበል ሲያቅታቸው እንመለከታለን። እርሱ ግን ጌትነቱን ለመቀበል ጊዜ አልወሰደበትም ወገኖች። ስለዚህ የተነገረውን አምኖ እንደተቀበለ የእግዚአብሔር ቃል ሲነገረን ወዲያው አምነን ልንቀበል ያስፈልጋል። ልንጠራጠር አይገባም ወገኖች። ምክንያት ልንደረድር አያስፈልግም። አዎ ከኒቆዲሞስ የምንማረው ይህንን ነው። ሌላው ከኒቆዲሞስ የምንማረው ለእውነት መመስከር ነው። እነርሱ ሲክዱ ጌታ ላይም ደግሞ ትርፍ ቃል ሲናገሩ በድፍረት መክሰሳቸውን እየነገራቸው የጌታችንን አምላክነቱን በግልጽ የመሰከረው ኒቆዲሞስ ነው። ስለዚህ ለእውነት መመስከር፣ ለእውነት መሞትን ከኒቆዲሞስ እንማራለን። መጨረሻ ከኒቆዲሞስ የምንማረው ጽናት ነው። ብዙዎች በመከራ ጊዜ ላይለዩት ቃል ገብተዋል። በመከራው ጊዜ፣ በዛ በፈተናው በጭንቁ ጊዜ ላይለዩት ቃል ቢገቡም ግን መጨረሻ ላይ ያኔ በመከራው ሰዓት ከመስቀሉ ስር ሊገኙ የቻሉ ጥቂቶች ናቸው። ኒቆዲሞስም ታዲያ በዚህ ሰዓት ያንን መከራ ታግሶ በጽናት ከዮሴፍ ጋር የጌታን ሥጋ ከመስቀል አውርደው በአዲስ መቃብር ቀብረውታል። ስለዚህ እስከ መጨረሻው ድረስ ጸንተን መቆም እንዳለብን ከኒቆዲሞስ ሕይወት እንማራለን ማለት ነው። ስለዚህ ቅድስት ቤተ ክርስቲያናችን በሰባተኛው የአብይ ጾም ሳምንት የምታስተምረን ኒቆዲሞስ ብላ የምታስተምረን ይህንን ነው። ኒቆዲሞስ ማን እንደሆነ፣ ከኒቆዲሞስ ምን እንደምንማር፣ ለኒቆዲሞስ የተነገረው ትምህርት ምን እንደሆነ በደንብ በሚገባ እንድናውቅ ቤተክርስቲያናችን ይህንን ሰይማልናለች ማለት ነው። ስለዚህ ይህንን የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን ኖሮ፣ እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብቶልና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኔና እናንተ የተማርነውን ስለማናስተምር፣ ያወቅነውን ስለማናሳውቅ ብዙቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊት የምንማረውን ቤተክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንደ አጋጣሚ ነን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። ይህንን አስተምሯችንን ከመጨረሳችን በፊት ግን አንድ መልእክት ወደ እናንተ አደርሳለሁ። ይህ መልእክት ምንድነው ካልን ደግሞ እንደሚታወቀው በዚህ በዮናስ ቲዩብ መንፈሳዊ የዩቲዩብ ቻናል ላይ በዓመት 3 ታላላቅ የነፍስ ስራዎች ወይም ደግሞ የበረከት ስራዎች ይሰራሉ። እነዛ ምንድናቸው ስንል ታዲያ ለአዲስ ዓመት የታሰሩትን መጠየቅ፣ ለገና ወይም ደግሞ ለጌታችን ልደት ደግሞ የታመሙትን መጠየቅ፣ የትንሣኤን በዓል ምክንያት በማድረግ ደግሞ የታረዙትን ወይም ደግሞ በየጎዳናው የወደቁትን ነዳያንን አንድ ቦታ ሰብስቦ የመመገብ መርሃ ግብር ይከናወናል ማለት ነው። ስለዚህ በዚህም መሰረት ታዲያ ከፊታችን የጌታችን የመድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል እየመጣ ስለሆነ የትንሣኤ በዓልን ምክንያት አድርገን ደግሞ ነዳያንን አንድ ቦታ ሰብስበን በዓሉን ልናስከብራቸው አብረናቸው ልናከብር ያስፈልጋልና የ100 ብር ቻሌንጅ ጀምረናል ማለት ነው። ይህም ብቻ ሳይሆን ደግሞ እግዚአብሔር ከፈቀደ ደግሞ የሰው ዓይን ፈርተው ወጥተው መለመን ያልቻሉ በዓሉን በራቸውን ዘግተው ሁሉንም ነገር አጥተው የሚያከብሩትን ደግሞ በየቤታቸው እየሄድን ለበዓሉ የሚያስፈልጋቸውን ነገር ለመስጠት መርሃ ግብር ይዘናል፣ እቅድ አቅደናልና ይህ የሚሳካው ደግሞ ሁላችሁም አነሰ በዛ ሳትሉ የ100 ብር ቻሌንጁ ላይ ስትሳተፉ ነው ማለት ነው። ይህንን የምናደርገው የማቴዎስ ወንጌል ምዕራፍ 25 ላይ ተርቤ አላበላችሁኝም፣ ታስሬ አልጠየቃችሁኝም፣ ታሜ አልጠየቃችሁኝም የሚለውን የመጽሐፍ ቅዱስ ቃል ለመመለስ ነው ማለት ነው። ስለዚህ እዚህ የ100 ብር ቻሌንጅ ላይ ሁላችሁም አነሰ በዛ ሳትሉ ልትሳተፉ ያስፈልጋል። እንዴት ነው የምሳተፈው? አካውንቱ የት ነው? ምንድነው የምትሉ ሰዎች ደግሞ የዚህ ቪዲዮ ኮመንት የመጀመሪያ ቦታ ሊንክ አስቀምጥላችኋለሁ። ያንን ሊንክ ስትጫኑ ሙሉ ጽሑፍ ይመጣላችኋል። እዛ ጽሑፍ ላይ በሶስት ሰዎች ስም የተከፈተ አካውንት አለላችሁ። እንደዚሁም ደግሞ ለምን ዓላማ እንደሚከናወንም ጭምር ሙሉ ዝርዝር መረጃው አለና ከስር የዚህ ቪዲዮ ኮመንት የመጀመሪያ ቦታ ላይ ያለው ሊንክ እየተጫናችሁ እዚህ 100 ብር ቻሌንጅ ላይ መሳተፍ ትችላላችሁ ማለት ነው። እግዚአብሔር አምላካችን እስካሁን አሰጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን በሰማነው ቃል 30፣ 60፣ 100 ያማረ ፍሬ አፍርተን ዛሬ ስሙ ቀዳሾች ነገ ደግሞ የመንግስቱ ወራሾች ያደርገን ዘንድ እርሱ መልካምና በጎ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።